የዶክተር አብይ መንገድና የአቶ ጌታቸው ረዳ መንገድ የኢትዮጵያ የመዳኛዋ መንገድ ነው። በኢትዮጵያ የፖለቲካ የልዩነት መድረክ ውስጥ ላይ ካየናቸው ልዩነቶች ሁሉ ትልቁ ልዩነት በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና በአቶ ጌታቸው ረዳ መካከል የተፈጠሩት ልዩነቶች የሰማይና የምድር የሚያክሉ ልዩነቶች እንደነበሩ እናስታውሳለን። ምድር ፍጻሜዋ እስኪመጣ በእግዚአብሔር ምሕረት ከዚህ ምድር ማዶ የሚገናኙ ሰዎች እንጂ ድጋሜ በኢትዮጵያ ፖለቲካ በአንድ መድረክ ላይ ቆመን እናያቸዋለን የሚል ሐሳብ የማይመጣለን። እንደዚህ አይነቱን ሐሳብ ለማሰብ ምናልባት መለኮት እስካረዳን ድረስ ማሰብ የማንችለውን ሐሳብ ምድር ላይ ተገልጦ እንድናይ ያደረጉን ኢትዮጵያዊ ጀግኖች ናቸው። ከዶክተር አብይና ከጌታቸው ረዳ መታረቅ በላይ ለኔ ትልቁ ጉዳይ ምን መሰላችሁ? በዚህን ያክል የፖለቲካ ርቀት ውስጥ ያሉ ሰዎች ስለ ኢትዮጵያ እንደገና መፍትሄ መፈለግና እንደገና ማሰብ እንዳለባቸው በጋራ ተስማምተው ኢጓቸውን ሰብረው ህመማቸውን ትተው ከህመማቸውና ከግለሰባዊ ፍላጎታቸው በላይ ሀገር የሚባለውን ጉዳይ አስቀድመው ኢትዮጵያ ነገ የሚመጡ ትውልዶች በሙሉ ይህ ከተደፈረ ሌላ የፖለቲካ ልዩነት ሊደፈር የማይችልበት ምንም አይነት መንገድ እንደሌለ ያሳዩ ምልክቶች ናቸው። ሐሳብ አለመቀየርን እንደ ጀግንነት እየነገራችሁ በጠማማ ሐሳብ ብዙዎች እንዲቆሙ አታድርጉ። ለአቶ ጌታቸውና ለጠቅላይ ሚኒስትሩ ብቻ አይደለም፣ ይህ ለማንኛውም የፖለቲካ ኃይሎች በኢትዮጵያ ጉዳይ ላይ ትናንት የነበረው ምዕራፍ ዘግተው በመቀራረብ ኢትዮጵያ ለማዳን በቅዱስ አጠራር ከተጠራሩ ኢትዮጵያዊ ጀግኖች ብለን መቁጠር እንጂ ለምን ሐሳብን ቀየር ከሐሳቡን የካደ የቀየረ እያል ማሸማቀቅ የለብንም። ጀግኖች የማይሳሳቱ አይደሉም። ስህተታቸውን እንደተሳሳቱ የሚያምኑ ተሳስቻለሁ ለማለትም የሞራል ብቃቱና ድፍረቱ ያላቸው ሰዎች ናቸው። እኔ በዚህ ጉዳይ ላይ ለኢፌዴሪ ጠቅላይ ሚኒስትር በጣም ትልቅ ክሬዲት መስጠት እፈልጋለሁ። አንድ ጊዜ በምንኖርበት ምድር ስለ ሐሳባችንና ስለ ሐሳባችን ግለሰባዊ ፍላጎትን ከሀገር ሐሳብ በታች ማስገዛት የነገን ትውልድ እያዩ የራስን ፍላጎት ዝቅ ማድረግን አስተምረውናል። አቶ ጌታቸውና ጠቅላይ ሚኒስትሩ ያደረጉት መግባባት እነሱን እየተያዩ አይደለም ወደዚህ እርቅ የመጡት። የትግራይን ሕዝብ እያዩ የኢትዮጵያን ሕዝብ እያዩ በዚህ ውስጥ ታልፎ የሚሰራው ነገን እያዩ የወሰኑት ውሳኔ ጭምር ነው። ለጥላቻ መማማል እናቁም። የእኛን ዘመን ያጨልማል፣ በእርጅና ዘመናችን ደግሞ እኛን የሚያሳድዱ ወጣቶች ይፈጥራል። ከዚህ የተለየ ምንም አንዳች ቅንጣት ነጥብ አይፈጥርም። በዚህ አጋጣሚ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና አቶ ጌታቸው ረዳ በኢትዮጵያ ፍላጎት ላይ የኢትዮጵያን ፍላጎት አስቀድማችሁ ላሳያችሁን እንደ ምሳሌ የሚሆን ተግባር እናመሰግናለን። በዚህ የምሳሌነት ተግባር ደግሞ ተቀርጻችሁ ፖለቲካዊ ፍላጎትን በማቀራረብ ላይ የምትሰሩ ሰዎች እኛ ኢትዮጵያውያኖች፣ የኢትዮጵያ ትውልዶች፣ የነገ ትውልድ ደግሞ አብልጦ ጀግኖ አድርጎ ሐውልት ያቆምላችኋል። ጀግኖቻችን ናችሁ። ኢትዮጵያ እንዲህ አይነት መንገዶችን በመድገም በመንገዱ ውስጥ ላይ ደግሞ ወደ ከፍታዋና ወደ ብልጽግናዋ ትደርሳለች። ያለ ጥርጥር የምነግራችሁ ደግሞ የኢትዮጵያ ከፍታና የኢትዮጵያ ነገ እጅግ በጣም ቅርብ ነው።